ቀልዳችሁን ጨረሳችሁ? አዎ ምን ነው አትስቅም እንዴ? ኧረ በእናትህ ቀልድ ነው፣ ሳቅ እንጂ። ይኸው ጨርሻለሁ፣ ትንሽ ነው የቀረኝ። እሺ እንደዛ ከሆነ ተቃቅፈን እንቆያ። እኔ መሬዙ ነፍሰ ጡር ናት ብለሃታል እንዴ? ለምን አልሽ? አይ መታ እኮ ሆድ ወሬን ስታይ ነው። ሰሞኑን አያት መሆን ፈልጋለች መሰለኝ። እኔንም እየጨቀጨቀችኝ ነው። ኧረ አዎ ምን ነው ብትልኝ ችግር አለ? አንተ እውነቴን እኮ ነው። አስበሽዋል አርግዘሽልኝ እኔም አባት ስሆን። ምንድን ነው አንተም አድገህ ለማስረገዝ በቃ። እሰይ እሰይ እሰይ። ማነሽ እንዴ? ይዙ ማናት እንዴ? ትነበብ ማናት? ትነበብ ባለፈው ባለሞቱ እማዬ ደብዳቤ ካልጻፋችሁልኝ ስትል ታስቸግረኝ የነበረችውን አስታውሻል? ኦኬ እሷ ናት። አዎ ካልተሳሳትኩ እሷ ናት። ኧረ ይዙ ለእናትህ ነገር ሳትነግራት ሄዳ አስቆማት። እስካሁን አልሰማችም ብለሽ ነው? ኧረ ይዙ አትቀልድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? እንዴት ስከረማችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ? ሰላም ሰላም ብያለሁ ጋይስ። ዛሬ እንግዲህ ይዤላችሁ የመጣሁት ትንሿ ድራማን ክፍል 23 ማለት ነው እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። እንዴት ናችሁ? በተረፈ ሰላም ነው ወይ? ረመዳንም እያለቀ ነው እንግዲህ ተበርቱ በርቱ ላለው እና ጋይስ ማለት ነው። ዛሬ እንግዲህ ትንሿ እንግዲህ ቤቱ እየተቀወጠ ነው። ለምን እንዴት አትሉ ማለት ነው። ትንሿ ነብሰ ጡር ናት፣ እርጉዝ ናት ተብሏል። እነ ትነበብና እነ አለም እንግዲህ ትንሿ እርጉዝ ናት እያሉ ነው ማለት ነው። እውነት ነው ውሸት ነው? በቪዲዮ መጨረሻ ይዤላችሁ መጣቻለሁ ማለት ነው። እነሆ ሙሉ እንድታዳምጡ በአክብሮት ጋብዛለሁ ማለት ነው። ዛሬ እንግዲህ እዩና ልዑል ማለት ነው እርቅ አውርደዋል። የፍቅር ሳይሆን የሰላምታ እርቅ አውርደዋል ማለት ነው። ዛሬ በሰፈር ወይም ባለፈው እንግዲህ ቹቻ እና አብርሃም እና ትንሿ ማለት ነው ከጆሲ ቤት ሊያመልጡ የቻሉት በእሷ እርዳታ ስለነበረ ቴንኪው ልትለው ተቀጣጥረው ነበረ ማለት ነው። ቴንኪው ሊላት። ስለዚህ እስከ ዛሬ በጣም ይቅርታ ላደረግነው ነገር ግን በሰዓቱ ልክ ነው ብለን ያሰብነውን አድርገናል። ስለዚህ አም ሶሪ ብሎ እንግዲህ እንትና ብሏታል ማለት ነው። ከዛም እንግዲህ እሱን በመልኩ መቅረብ እንዳለባት እሷ ሴራዋ ነበረ፣ ከሴራዋ አንዱ አካል ነበረ እንግዲህ እዩ እንዲህ ተመቅዴ ብሳ ተገኝታለች ማለት ነው። በዛም የተነሳ ማለት ነው እሷም እንግዲህ በፍጥነት ማለት ነው እዩ እንትናን ታገኛታለች መቅዲን ማለት ነው። ያረገችው ነገር እንዴት ተሳካላትና ልዑል ጋር ሰላም እንዳወረደ ትነግራታለች። ወንዶች እኮ ጅሎች ናቸው ትላለች ማለት ነው። እንግዲህ ይዙ ማለት ነው ከትንሿ ጋር ተቃቅፈው ተኝተው ውለዋል ማለት ነው። እንግዲህ ትንሿ ሰሞኑን ስትጨለቅ ነበረ ማለት ነው። ስለዚህ ቆይ እናትህን ስራ ልገዛት ብላ እንግዲህ ወደ ኩሽና ገብታለች ማለት ነው። ኩሽናም እንደገባች ማለት ነው አይ እንግዲህ ተናገሪ፣ ወደፊት መቅረቡ ለማይቀር ነገር ምንድን ነው የምትሽኮረመሚው? ትንሿ ምን እንኳን እኔ ላለም አይደል እንደ ይፋ የሚወጣው እርጉዝ ነሽ አይደል ስትላት፣ ኧረ እኔ አይደለሁም በፍጹም ስትላት፣ እንግዲህ ምንም መደባበቅ አያስፈልገው። ምክንያቱም የኢዛና እናት ቀለበት ሲባል በቃ አርግዛበት ነው ብላ ነው ያሰበችው። የመጀመሪያ ነገር ማለት ነው ያሰበችው ይሄን ነበረ። ግን ልክ አልነበረም ሀሳቧ፣ ሀቅ አልነበረም፣ ስህተት ነው ማለት ነው። እና ደግሞ አዲስ ቤት ወደ ቤታቸው አዲስ ሰው ተቀላቅሏል ማለት ነው። ማነች የሚለው ደግሞ እንግዲህ የአብዬ ሚስት ትነበብ መታለች ማለት ነው። ትንበለልዬ እንግዲህ መታ ቤት ውስጥ ቦለል ስትል ነበረ ማለት ነው። እትዬ ትንበለል ወርቱ የሱን ነገር ቻርጀሩን ቀዩ ትነበብ እንግዲህ መታለች ቤት ውስጥ ማለት ነው። እታለምም አለያት ብላለች ማለት ነው። ትነጋሽ ደግሞ ወይም አብዬ ግን ደስ ብሏቸው ኮሽመርማም ኮርማሽማሽ እያሉ ነው ማለት ነው። እንግዲህ ጋይስ ማለት ነው። እና ዛሬ እንግዲህ ልዑል ወደ እንትና ቤት መታ እንደዚህ እያደረጉኝ ነው እና እያስፈራራኝ ነው፣ እንደውም ሊያስደበድበኝ ነበረ ሰው ሆነ ያዳነኝ ብላ ልዑል ትነግረዋለች። አይዞሽ ምን ጊዜም ከጎንሽ ነኝ ብሎ እንግዲህ እንደ ጓደኛ ሲያበርታታት ወይም ሲያቅፋት ማለት ነው። እነ ቹቻ ይመጣሉ ማለት ነው። አንተ እንደዚህ ስለተዋልዶ ምናምን እንዴት ነው አታውቅም ወይስ በዚህ ኑሯችን ላይ ሌላ ልጅ ልጨምርልን ምናምን ብሎ እንግዲህ አናቱ ላይ ይወጣሉ ማለት ነው። ልዑልን የትምህርት አለብኝ ፈተና ደርሶብኛል፣ ምን ፈተና ብቻ ሳይሆን ፈተናዎች ደርሶብኛል ብሎ እንግዲህ ከነሱ ጥያቄና መልስ ለማምለጥ ሞክረው ማለት ነው። ጆሲ በጣም ተናዷን ከትንሿ በላይ አሁን የሚፈልጋቸው እነ ልዑልን ነው። እንደዚህ በየተራ ቅጥቅጥ አድርገውኝ፣ ስለዚህ ሁሉንም መበቀል እፈልጋለሁ። ስበቀላቸው ደግሞ ሁሉንም በየተራ ነው። ምክንያቱም በቃ እስበሳቸው እንዲባሉ ማለት እስበሳቸው እንዲነካከሱ ልክ ባለፈው ቹቻ እንትናን እንዳባላቸው ማለት ነው።
መቅዲን ማለት ነው። እንደዛ ነው ማድረግ የፈለገው ማለት ነው። ስለዚህ ያን ሲስተም እንድታግዘው ስንት ትፈልጊያለሽ፣ ስንት ልክፈልሽ ብሎ ነው ማለት ነው የጠየቃት። እሷም እንግዲህ ትንሽ ካበሳጨችው በኋላ ማለት ነው ስንት እንደምትፈልግ እንግዲህ ያው ትነግረዋለች ማለት ነው። እሷም እንግዲህ ይሄን ሀሳብ እያሰበችው እንደሆነ በቅርቡ ደግሞ ያሰቡት እንደሚሳካልብላቸው ማለት ነው ቃል ገብተውላቸው ይሄዳሉ ማለት ነው። እና ወደ ታቹቻ ማለት ከመቅዲ ጋር ተለያይተው ወደ ቤቱ ሲሄድ ማለት ነው ያገኙታል ማለት ነው። ጆሲ እንዴት ና ያ ሁሉ ዱላ አርፎብህ አልሞትክም ብለው አላፌዙበትም። ኧረ ምን አፌዙበት፣ ቀለዱበት እንጂ እነቹቻ ማለት ነው። እነሱም እንግዲህ አይ ተንግዲህ ወደ ሁላሽም ትቀምሻለሽ ይላቸዋል ማለት ነው። ለሞቱም እናንተ ቅርብ ናችሁ፣ አንተ ቅርብ ነህ፣ ስለዚህ ወደዛው አንተን የታመምከው ብሎ እንግዲህ ሁሉም ሙድ ይዘውበታል ማለት ነው። እንግዲህ በተረፈ የቀለድኩት ቀልድ ካሳቀህ አስቅም እንደ ሲሉት ቀቀልዳችሁ እኔ መንገድ ልቀቁልኝ ልሂድ ጉድፈላ ብሏል ማለት ነው። እንግዲህ ጁሲ በጣም ተናዷን መቅደም እንግዲህ እንደምታደርግለት ቃል ገብታለታለች ማለት ነው። እንግዲህ ትንሿ እንግዲህ ክችን ጉድ እንያለች የሴትነት ወጉን ማለት ነው። ትነበብ ስለመጣች ሳሎን 3 ቁጭ ብለው እያወሩ እያለ ትነበብ ደግሞ ጎርደድ ብዬ ቤቱን ታልጎነበለኘሁት አለች ማለት ነው። እንግዲህ እታለም አልወደደቻትም፣ ግን ያኔ ገፊ ናት። ባሎቿ ብዙ ባሎች ሞተውባታል፣ አንተንም ትገልሃለች አብዬ በማለት ነው ማለት ነው። ስለዚህ ኩሽና ሆነ እኔ ምልህ ይዙ መጥቶ ከኋላ እንግዲህ ቅፍ አድርጓት እያወሩ ያለ ከትንሽ ዋጋ ማለት ነው። ሮማንቲ ምናምን የሚሉት እንደዛች ነገር እያሳለፉ ነበረ ማለት ነው። እኔ የምልህ ይዙ ለእናትህ እርጉዝ ናት ብላታ እንደ ስትል አረቴንም ሰሞኑን ልደፋኝ ነው አያት መሆን አምሯታ መሰለኝ። አትወልጅልኝም ሲል ትነበብ 8 አሮጊትና ወሬ እናት እያለች እናቴ ቀሚሷን ይዛ እናንተ ምቀኞች ለምንድን ነው ይዙ እንዳስረገዝ አንተም ሰው ሆነ አድገህ አስረገዝ ካላለችው ወይዙ ሌላ ጥያቄ። ለማንኛውም ይዙ እንግዲህ ሰው ሆኖ አስረግዟል ማለት ነው ይቻላል። ለማንኛውም ወደ ዋናው ፕሮግራም ከገባን አይቀር ከእውነቱ እቅጭቅጯን ካወራን አይቀር ትንሿ እርጉዝ አይደለችም። ግን ቀለበቱም ያኔ ስላረገዘችበት ሳይሆን ያኔ ያው ጓደኛው ስለሆነች አግቢ ማለት ስለማይችል ፕሮሚስ ያኔ ቃል ኪዳን ለማሰር ያክል እንጂ ለሌላ አልነበረም። ነገር ግን እናቴ የታለም ናት የዚህን ሁሉ ጣጣ ያመጣችው ማለት ነው። አንዴ ሆዷን ታያታለች፣ አንዴ እንትኗን ታያታለች። ትንሿን ራሱ አሳቃም አማቃም ገደለቻት ማለት ነው። እዩ እንግዲህ ተመልሳ ስታመሰግነው ለእኔ ትንሿም ለእኔ ጓደኛዬ ናት፣ ስለዚህ ደስ ኖርማል ብላ እንግዲህ ተሞላቃለች ማለት ነው። እንዴት አድርገው መበቀል እንዳለባቸው እነ ጆሲ በነገራችን ላይ እንትናንም ይፈልጋታል እዩን ማለት ነው። ግን እዩና እንትና ደግሞ መቅዴ ባንዴ እየሰሩ ነው። የእዩ ግን ባንዴ ከመላክ ወደ ሴጣን መቀየር ይቻላል ተብሎ ያስተነበበች ናት ማለት ነው። ስለዚህ ቤት ውስጥ ሲጨቃጨቁ ከቆዩ በኋላ እንግዲህ ያው ምግብም ምንም በያሲል አብዬ ማለት ነው ምንም መባል የለባትም ትውጣ ተቤቴ ብላ እንግዲህ ልታስወጣ ስትል ለማንኛውም እኔ እዚህ ባለጌ አይደለሁም ሰው ቤት አልደባደብም፣ ጀግና ውጭ ነው፣ ጀግና ከሆንሽ ላይ ትላትና ማለት ነው ትነበብ ትወጣለች ማለት ነው። ታለምም እንግዲህ መጥረጊያዋን ይዘው ያቺ ሞሎላ ይዘው ማለት ነው ተገባብዘዋል። እንግዲህ ያው አንዳንድ ግን ሳይተላለፍባቸው አይቀርም ማለት ነው። ለማንኛውም አብዬም እንግዲህ ትዬን ይዞ ማለት ነው ትንዬን እንግዲህ ወክ እያደረጉ ስለ ድሮም ትዝታቸው እያወሩ ሄደዋል ማለት ነው። ይዙም እንግዲህ እናቱን አረጋግቶ ወደ ቤት ገብተዋል ማለት ነው። ሌላና ጉዱ ማለት ነው ከ2 ቀን በኋላ ፈተና ይጀምራል። ፈተናው ደግሞ መታወቂያን ያስከትላል። መታወቂያው ደግሞ እነ ጆሲ ቤት ነው ማለት ነው። እነ ጆሲ ቤት አሁን እንዴት አድርገው ማምጣት ይችላሉ የሚለውን እናያለን ማለት ነው። በጣም ከባድ ነው፣ ምክንያቱም ሊያዝበት ይችላል ማለት ሊይዙት ይችላሉ። ከያዙት ደግሞ በነፍሱ ነው የሚጫወቱት ማለት ነው። እንግዲህ እንዴት አድርገው ያመጡታል የሚባለውን ወደፊት የምናየው ይሆናል። እንግዲህ ወይስ እንደው ከትምህርት ጭራሽ ይጫራሉ። ባይዘወይ አብርሃም ተጭሮ አሁን ነው የተመለሰው ማለት ነው። ስለዚህ ጋይስ ይሄን ይመስላል። ወዳችሁና ፍቅራችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡልኝ። ትንሿ ድራማ ተከታታይ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡ ብያለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ውድና የተከበራችሁ የፍቅር ጎጆ ቤት